እንኳን አደረሰ እንኳን አብሮ አደረሰሽ ማይ ብራዘር ይልሻል እዚህ ጋር ሰላም ዮ ማሪዮ ሞጣዬ ዘፈኑ ደግሞ ይሄ ነግረሽ ነበር እንዴት አድርገሽ ብትገጥሚው ነው አዎ 6-7 ጥይት ኧረ ሞጣዬን ያላውቀው ይፈስብኛል በቃ በዚህ ዝም ብሎ ይመላለሳል ነው 6-7 ጥይት ተኩት ቺኮች አብደውበታል ይላል ዋው እንክፈተው እስኪ እንክፈተው እስኪ በጣም የሚገርም ስራ ነው አቁሙ በጣም ይገርማል ሄልክ ዮ ማሪዮ ይለዋል ኧረ ሞጣዬ ገና ነው የኔበት እናንተ አግዛችሁኝ ነው ዞሮ አልተነካም ገና ይሄ ልጅ በጣም ጀግና ነው እኔ ይሄ ፖለቲከኛ አይደለም ምንም እኔ ጋር የሚመጣ ያገሬ ልጅ ወንድሜ ስለሆነ ይሄ ፖለቲካ ውስጥ የለበት ዮ ማሪዮ የጥበብ ሰው ነው we love you my brother ሞጣዬ እንስማ እስኪ አዲሱ የህዝብ ልጅ ነን ይሁን ሞጣዬ ታውቋል እስኪ እንስማው አዲሱ እየተከታተልን እንስማው ተረጋጋ ይገባዋል የምትሉ ዮ ማሪዮ ያልጻፍ ሳይለዋል እንግዲህ ሞጣዬ ኧረ ኤአይ ነው ሞጣዬ የኔ ሌላ ነው ኧረ ሞጣዬ ኤአይ ነው ሞጣዬ አዲሱን ኤአይ ነው ቀጥይ ሞጣዬ ኤአይ ነው የኔ ያለ ትክክለኛው ያኛው በማን የተጫነው በምን ነው ሻይ የተለቀቀ ኤአይ ጭነውብኝ በእናትህ እያበላሹ ጫኑብኝ እኮ በቃ ስራዬን ሙሉ በቃ ወረደ አያችሁ ጋይስ ተመልከቱ ኤአይ ጭነው እኮ ስራዬን አበላሹብኝ ሞጣዬ የዳኛዋንንም አንድ ያበላሽተውብን ነበር መጣው ተመልከቱ ቆይ እስኪ ምን ነው ሻው ኢንተርቴይንመንት ኦኬ ይሄ ነው አዎ ሞጣዬ አዎ የኔ አባት ተመልከቱ እንዳለ ጭነውበታል ሰው እንዲወጣ አትፈልጉም ቅድም ያልኩት እኮ እናንተ አንዳንድ ሰው ይሄ ነው አዎ ሞጣዬ አዎ እሱ በጣም ብዙ ነው ያወጣሁበት ክሊፑን ለመስራት ብቻ ራሱ ደሴ ነው የቀረጽኩት አያችሁ ገና እንደ ፎራወር እኮ ይላል እኮ ፎራወር እኮ ነው የሚለው ገና ዛሬ ነው የተለቀቀው ቀድመው ነው ያበላሹብህ አዎ ሞጣዬ የቲክቶክን ወስዶ አበላሹ ችግር የለም መድኃኒዓለም ያውቃል ከዚህ በኋላ ብዙ ነገር አለ ይሄ መጀመሪያችን ነው ሞጣዬ አያችሁ የሚሰራው ሰው ምንም ችግር የለም ሞጣዬ እሱ ነው ትክክለኛ ኧረ ሞጣዬ እየተጫወትን እንጨብጥ ነው ምንድን ነው ዛሬ ዮ ማሪዮ ይሏል ወጣ ይችላል ዮ ማሪዮ ተከስቷል ወጣ ይችላል ሰላም ተነስተልኝ አድማጭ ተመልካቾች ወጣይችላል ፖድካስት አታርሹ ተከታታዮች እስኪ ማይ ብራዘር ዌልካም ብያለሁ አገን እንደገና ሰላም ብያለሁ ቀጥል እስኪ መልእክት አስተላልፍ ሞጣዬ መልእክቴ የመጀመሪያው በጣም አድርጌ ወዳለሁ ነግሬያለሁ ባለፈው ብዙ ንግግር አልችልም ትመቸኛለህ ወንድም ማለት ከዛ ቀጥል እንደው ዩቲዩብ ቻናሌን ሰብስክራይብ ቢያደርጉልኝ እንደው ውለታ ነበር ሞጣዬ አሁን በብዛት የሚጠቅመኝ ስራ አስቀምጠዋል ዩቲዩብ ቻናል እዚህ ጋር አለ ባዮ ላይ አሁን ነው አላህ እና ማሪዮ ኦፊሻል ነው የሚለው ባልበም ይሄ ሞጣዬ እና እሱ ነው በዛ ነው በራሱ ላይ እንዲጭን የራሱ ስራ ከዚህ በጣም ዲያስፖራ ወደዋል ስታይል አሮጊቶች ሁሉ እየሰሙ ነው ይሄን ዘፈን ደግሞ ጥይት ተኩሶ ስላገቡ ባሮጊቶች ራሱ አያቶቻችን ሳይወዱት ይቀራሉ እየተተኮሰ በበቅሎ ላይ እየተንቀሳቀሰች ዲያስፖራ ሁሉ ህዝቡታው መጥቷል 6-7 ጥይት ተኩሻላል እንደው ምን አባቴ ይላል ሞጣዬ ያስቸገሩኝ እኮ በቃ ጊፍት እየሰጡ እኮ ነው ምን አባቴ ይላርጋቸው ጊፍትማ መስጠት አለባቸው ስራ
ሰራ ነው ሌላ ስራ ቆልቀው ስለ ሙዚቃው ትንሽ ለማውራት ያክል ያው ለማያውቁኝ አዲስ ነን እንግዲህ እንደ ሀገር የኢትዮጵያን ባህል ይወክላል ብለን የምናስበውን በራፕም በምንም እያዋዛን አላማችን ዓለም አቀፍ መሆን ነው። የሀገራችን ባህል ማስተዋወቅ ነው። እየሞከርን ነው። በዚህ ጀምረናል፣ እንቀጥላለን። እንትን አለኝ ምንድነው ዩቲዩብ ቻናል አለኝ ዮማሪዮስ ኦፊሻል ነው የሚለው። ይሄ ያውኑ ድግስ ነው የሚለው ስራ ደፍሊ ተቀረጸ። አረውላታችሁ እኔ ግን ብዙ ንግግር አልችልም። ዛሬ ተለማመጀ ነው የገባው። ብታይ ስንት ጽፌ ሸምጥጄ ነው መጣች። በጣም አርቲስት ማለት ባይዘው አንተ ነህ። ከቴዲዮ ቀጠለ የመጣው ነው። እንደውም ቴዲዮም ራሱ የሚያስፈራው ይመስለኛል። በዚህ ከቀጠለ ቴዲዮ ራሱ በጣም የዚህ አቀንቃኝ የመጀመሪያው ሰው ነው። ቴዲዮ ቴዎድሮስ አሰፋ በጣም የሚገርም ልጅ ነው። አሜሪካን ሀገር መሰለኛ ጋር ቴዲዮ የዚህ ሁሉ አባት ነውና ቴዲዮ ራሱ ታስፈራ። በዚህ አካሄዱ ቴዲዮ ራሱ እንደገና ሌት ተቀን መስራት አለበት። አስረግጬ ነው ቴዲዮ ማይ ብራዘር አይ ላቭ ዩ ማይ ብራዘር። ቴዲዮ ማለት እነሱ ናቸው እኮ ይሄን መንገድ የከፈቱልን። ልክ ነው። ይሄን መንገድ የከፈቱልን እነሱ ናቸው። ልክ ነው። ምንድነው እኛ ከማንም ጋር ውድድር ውስጥ አንገባም። የየራሱ የተለያየ ኳሊቲ ያለው ተወዳደር አይደለም። የተለያየ የየራሱ ኳሊቲ ያለው እኛም ደግሞ ተወዳደር እያልኩ አይደለም። ውድድር ሳይሆን ቴዲ የመጀመሪያ ሰው መሆኑን ለማረጋገጥ ነው። ቴዲዮ የዚህ ሁሉ ፈጣሪ መሆኑን ማረጋገጥ ስለፈለኩ አያስፈራል ስትለኝ ጊዜ ነው። እንደዚህ ከሄድሽማ ካሊፎርኒያ ነው የምናገኝሽ፣ ከነጮች ጋር ከጥቁሮች ራፐሮች ጋር። በጣም ይችላል ልጁ ባይዘው። ሞጣዬ ይሰማል? ይሰማል። ታፕታፕ ኮፕሪንግ ሼር በጣም ኃይለኛ ስራ ነው። ወንድምቶች ኢትዮጵያኖች አንድ ነገር ልንገራችሁ፣ በኤአይ ቴክኖሎጂ ያልተጫነበት ቦታ የለም። ይሄን የምታረጉ ሰዎች በጣም የወጣቶችን እንደዚህ አይነት አርቲስቶችን ወይም ደግሞ ጥበብ ፈጣሪዎችን ሞራል መንካት ነው። ስለዚህ ዮማሪዮ ግን የሚነካ ልጅ አይደለም። ባይዘው ማት ስራ አለ ብሎኛልና አቁሙ። ዋናውን ዘፈን የምታገኙት ዋናውን የዘፈን ማቀንቀን የምታገኙት በምነው ሸዋት ኢንተርቴይንመንት ላይ ብቻ ነው። አሁን ነው የተለቀቀው፣ ገናውን ነው። ሌላ ቦታ የምታዩት አበላሽተውታል፣ ኤአይ ላይ ዝም ብለው እየጨመሩ ምናምን። ስለዚህ ወንድማችን ዩቲዩብ ቻናል አለው፣ የሚጠቅም ልጅ ነው። ዘና የሚያደርጉ ስራዎች ነው ያሉት። በጣም ሁሉም ጠንከር ያሉ ናቸው። ግጥሞቹ፣ ስታይሎቹ በጣም በአዲስ ስታይል ከባህላዊና ዘመናዊ ጋር ቀላቅሎን ይዞት የመጣ በጣም የሚወደድ ነው እና ወንድማችን የምትለው ነገር ካለ ቀጥል። እኔ ቃል የለኝም ሞጣዬ፣ ምንም ምለው ነገር የለም። የኔ አባት ሁላችሁንም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ፣ ፈጣሪ ይጠብቃችሁ። አንተንም ፈጣሪ ይጠብቅ ሞጣዬ። ወደፊት ደግሞ በጥሩ ስራ